ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ዛሬ የምናየው ታምፕሌል እንዴት መስራት እንችላለን ነው። የዩቲዩብ ታምፕሌል ማለት ነው። እና የዩቲዩብ ታምፕሌል ግድ ነው እና እንዴት ደግሞ መስራት እንደምንችል አብረን መስሪያው ይች ነች። ለአዳዲስ ጀማሪዎች ነው የነበራችሁ። እንግዲህ ብዙ ጊዜ ሰርታችሁ ለምታውቁት ትችላላችሁ ማለት ነው። እና ለአዳዲስ ጀማሪዎች ነው ማሳየው። መጀመሪያ ፎቶ ትነሳላችሁ። ለታምፕሌል የሚሆን ፎቶ ርዕስ የያዘ ለምግብ ከሆነ ምግቡን ስክሪንሾት ታደርጋላችሁ። ፎቶ ከሆነ ደግሞ ፎቶ ለምትሰሩት ርዕሱን የያዘ ፎቶ ታስተካክላላችሁ ማለት ነው። ከዛ ጉግል ውስጥ ትገቡና ጉግል ውስጥ ሪሙቭ ባክግራውንድ ብላችሁ ጽፋላችሁ። ይሄ እንደዚህ ነው። ያው ስለምጠቀምበት ኦልሬዲ ዝግጁ ነው። ይሄ እንደዛ አድርጋችሁ እዚህ ጋር ተገባችሁ በኋላ እሱ ያስገባችኋል። እንግዲህ በዚህ መልኩ ይመጣላችኋል ማለት ነው። እኔ እቺኛቱን ነው የምፈልገው። ያው አዘጋጅቻለሁ እንደነገርኳችሁ ነው። ታምፕሌል እንዴት መስራት እንደምንችል ጥርግ አረገልኝ ከኋላዋ ማለት ነው። አጠበልኝ። ልክ ፎቶ ቤት ሄዳችሁ የሆነ ፎቶ እንደምታሳጥሩት ምናምን አጠበልኝ ማለት ነው። በዚህ መልኩ ዳውንሎድ አድርጌያታለሁ እኔ። ከዛ አፕሊኬሽኗን እንከፍታታለን። አዲስ ከሆናችሁ ዳውንሎድ አድርጋችሁ ክፈቷት። እኔ አሁን በዚህ መልኩ ሳይዙ የፎቶ ሳይዝ ይዞ ነው የተቀመጠው። 3 ነጥብጣቧን ነክቼ ሳይዝ የሚለውን ነክቼ ከዛ እዚህ ጋር ስነካት እንደምታዩት ታምፕሌል ይላል። ታምፕሌሉን ነካውት። የታምፕሌል እንግዲህ 16.9 ነው። ይሄ ነው ግዴታው ማለት ነው። እኔ ካሁን በፊት ያው ስለሰራሁኝ እንዳለ እንደተቀመጠ ነው። ስለዚህ አሁን ታች ሄጄ መሀሊቷ አለችው ነክቼ ወይም ኤ የምትለውን ነክቼ ፕላስ ምልክቷን ነክቼ የመሀሏን ስነካት ኢምፖርት የምትላለኝ እሷን ስነካት ያስመርጠኛል። ቅድም ያመጣሁትን ፎቶ በዚህ መልኩ አስቀምጣለሁ ማለት ነው። ተመልከቱ እንግዲህ ያው እንደዚህ ለማድረግ ያክል ነው። ቅድም የታጠበው ባይታጠብ ኑሮስ ምንድነው የሚሆነው የሚለውን ይሄንን እና ዴልትና ከሌት የሚላለው እሱን እንንካውና እንደገና ሌላ እናመጣለን። ያልታጠበውን እናድርገው። ያልታጠበው እንግዲህ ይሁላችሁ እንደተቀረጠ ስክሪንሾት ነው ያደረኩት። ቴሌግራም ነው ስክሪንሾት ያደረኩት። የተለያዩ ፎቶ ላይ እንትን ላይ ማግኘት ትችላላችሁ። ከፌስቡክ ከተለያየ በቃ ከቴሌግራም ኢንስታግራም ከዛ ከና አብርሽና ሩታ የምትሏቸው ከሁሉም ስታመጡ መጀመሪያ አጠራቁት ማለት ነው። ከዛ እኔ በደንብ አድርጌ ጥቅት እንድልልኝ እንደምታዩት ቦታ ሰጣታለሁ። አያችኋታ? ትልቅዬ ቦታ ለሷ የሚሆን እንደዚህ ሰጣታለሁ። ነገር ግን ይሄንን ከማድረጋችን በፊት ከወደ ኋላ ያለውን እኔ ስላላማረኝ ከወደ ኋላ ያለው ከልጅቷ ኋላ ያለው ማለት ነው እሱን መቀየር ፈልጋለሁ። ስለዚህ ከለር የሚለውን ነክቼ ባክግራውንዷን ማለት ነው የልጅቷን ባክግራውንድ ልቀይርላት። የልጅቷ ባክግራውንድ ይሄ ቢሆን ያምራል ወይስ ደግሞ ይሄ ቢሆን ያምራል? ይሄም ደስ አይልም። በርግጥ ይሄም ደስ አይልም። ከልጅቷ ጋር የሚሄድ አይደለም። ይሄ ይሻላል መሰለኝ። ምን አልፈሽ ከልጅቷ ጋር ሊሄድ ይችላል። ይሄኛው ከልጅቷ ጋር ሊሄድ ይችላል እንደው ብዬ አሰብኩ። አውሽ ይሄም አይሄድም። እስኪ ከለር የሚለውን እናስመርጠው። ሌላው ይሄኛውስ ይሄኛው በቢጫ በጥቁር በነጭ ይሄኛው ከለር ይሄኛው ከኛው ላድርግላት መሰለኝ። ሴት ልጅ ያው ዞሮ እንትን ትወዳለች አይደለ? ቀየርኩት እንደው ሲያቅለበለበኝ። እስኪ በምንድን ነው ያደረኩላት? ቅድም ያደረኩላት ይሄ መሰለኛ። በቃ ይሄ ያቃታል። ይሄን ካደረኩላት በኋላ አሁን መልሼ ቦታ መርጥና ማለት ታምፕሌሉን እንግዲህ ታምፕሌል እኔ ይሄ ከስልኬ ነው ስክሪንሾት ያደረኩት። ነገር ግን ዳውንሎድ የሆነ አንድ ብቻ ስላለ አይደለም መጥረግ አልቻለልኝም ማለት ነው። በጣም ብዙ ነው እንደምታዩት። ይሄን ሁሉ ጠርጎ አይዘልቀውምና ስለዚህ እንደዚህ እንዳያስቸግራችሁ ብዬ ነው መጥረግ ያስተማርኳችሁ ከእንትን ላይ። አሁን እናንተ ቀርታችሁ ብታመጡ እንደዚህ እያደረጋችሁ ተጋታችሁ ነው ሚዛናዊ የምታደርጉት ማለት ነውና ሚዛናዊ ለማድረግ ደግሞ መጀመሪያ ማድረግ አለባችሁ ይሄን መሰለ ሚዛናዊ ለማውጣት ማለት ነው። እንደምታዩት አያችሁታ
ይሄንንም እሷንም ደግሞ እስቲ እሷንም እናተልቃት። እችስ እንዴት ተልቂ በቃ እንገተታት ተጠለቀች በኋላ ከተታ አደረግናትና እንደዛ አድርገን ይሄንን የመሰለ ታምብሌል እንዴት መስራት እንደምንችል ታስተምረናለች ማለት ነው። እቺ ቆንጆ አያችኋታ? እቺ ቆንጆ እንዴት ይሄንን የመሰለ ታምብሌል መስራት እንደምንችል ታስተምረናለች ማለት ነው። ኦኬ እንደዚህ ካደረኩኝ በኋላ እንግዲህ መጻፍ ነው ያለብኝ ግዴታ። ከዛ ይሄ የምትለውን ነክቼ ፕላስ የምትለውን ነክቼ በኢዲት መግባት ትችላላችሁ። ገብታችኋል? እዚህ ጋር ማለት ነው። ካልሆነ ግን ፕላስ ላይ ያለችውን እርሳሷን ነክታችሁ በእርሳሷን መግባት ትችላላችሁ፣ ቴክስት በሚለው ማለት ነው። ከዛ የዩቱብ በቃ የዩቱብ የሚለው በቃ አለው። ምን ብዙ ነገር አጋተተን በቃ። ካለበለዚያ መጀመሪያ እንደዚህ ከማድረጋችሁ በፊት የሚሻላችሁ ይህንን አሁን በድሌት እናጥፋውና እኔ ሌላ ሲስተም ቀርጽ ሼፕ አውጡ በቃ ሼፕ ማውጣት አለባችሁ። እዚህ ጋር ሼፑን እንደዚህ ሰፋ እናደርግና ጠበብ ስናደርግ ይሄን የመሰለ ሼፕ ይወጣል ማለት ነው። አያችሁታ? ይሄን የመሰለ ሼፕ እንደዚህ ቀነፍ ስናደርገው የሚያምር ሼፕ ይወጣል ማለት ነው። አያችሁታ? ሼፕ አወጣችሁ። አንድ ሼፕ ወጣ። ሴትዮዋ ዩቲዩብ ታምፕሌት እንዴት እንደሚሰራ ልታስተምራችሁ ስለሆነ ይሄንን የመሰለ ሼፕ ስጧት ማለት ነው። ከዛ ፕላሱን ነክታችሁ ካልሆነ ግን እዚህ ጋር ይሄን ነክታችሁ ይሄንን በኤዲት ማለት ነው። በኤዲት በሚለው ትላላችሁ የዩቲዩብ በቃ የዩቲዩብ ነው። የዩቲዩብ ይበቃናል። የዩቲዩብ እንተውለ እዚህ ጋር ከላይ ነው እንዴ? ከታች ነው እንዴ? ከላይ ነው። እስኪመር ነው የምፈልገው ጥቁር ነው፣ ምክንያቱም ከስር ያስቀመጥኩት ነጭ ስለሆነ ድረስ ማለት ነው። ለዛ ይሄንን እንደዛ አድርግቼ ይመስለኛል በጣም ይወፍር ያባት ልጅ ነው ይወፍር። በቃ ከዛ ሳይዙን ቀነስ የዩቲዩብ አሁንም ሌላ ሼፕ እናመጣና ቅድም ሼፕ ያመጣሁባት የት ናት? አንዳንዴ ከመቸኮል የተነሳ ነው መሰለኝ የማንበብም ችግር አለብኝ። አሁን ሼፓው የት ጠፋች? የት ነሽ ህመሜን የት ነሽ የታለ? ጌታዬ ወይት ክሱን ስጠኝ። አሁን ሼፕ የት ገባች? ሼፕ እፈልጋለሁ። ፍትህ ለኔ ሼፕ እፈልጋለሁ። ፍትህ ለኔ ሼፕ እፈልጋለሁ። ፍትህ ለኔ አንድ ሼፕ እንድሰጡኝ እፈልጋለሁ። ፍትህ ሼፕ ያስፈልገኛል። የዩቲዩብ ፍትህ ያስፈልገኛል። ተስተካከልና ኦኬ። ምንም አይነት አሁን ይሄን ሳየው ብዙም ደስ አይለም ሼፑ ማለት ነው። ምክንያቱም ቦታው ጠባብ ነው። ረጅም ቦታ ሲኖራችሁ ብቻ ሼፕ ስሩለት። ስለዚህ ታምፕሌል ዝቅ ብላችሁ አሰራር ተላይ የዩቲዩብ ብለናል። አሁን እዚህ ጋር ደግሞ ታምፕሌል አሰራር ብለን እንጽፋለን። ሾጥ ለምን ከዚህ
ታምፕሌን አሰራሩ ሾጥ 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 ድረስ ይበቃኛል። ብዙ ከከታል ብዙ መንፈራገጥ ደስ አይለኝም በተፈጥሮ። ስለዚህ እኔ እንደነገርኳችሁ ነው። ብዙ መንፈራገጥ ደስ አይለኝም ካልኩ ደስ አይለኝም። ከስር ነጭ ማድረግ አለብን እንደተለመደው። ጽሁፉ ደግሞ ምን መሆን አለበት? ምን መሆን አለበት ጽሁፉ መሰላችሁ? ኦኬ ብለናል፣ ተቀብለናል። ነገር ግን የጽሁፍ ማድመቂያውን ስጡን ነው እያልን ያለ ነው። እኛ ከሎሩን ነው እኛ እየጠቀስን ያለ ነው። ከሎሩን ነው እንጂ አውቀናል እኮ አውቀናል፣ ተስማምተናል፣ ደስ ብሎናል። ልያችንን ላልያችሁ ብለናል ምናምን። እስኪ የኛውን ዲዛይን ልቀይር። እንደዚህ ይሻላል። የኛው ዲዛይን ወይ እንደዚህ ላድርገው። እንደዚህ ይሻላል። እንደዚህ ይሻላል። መመለሻው በላይ መመለስ አለ። ስለዚህ እንዳይጠፋባችሁ የኛው እንደኔ እንዳሁኑ ሁለተኛ ልፋት እንዳትለፉ። ወደ ጎን ስትደብቁ በጣም አትደብቁት። ገብቷችኋል? ስለዚህ እንደዚህ እስኪ አሁን እንዴት አያችሁት? የዩቲዩብ ታምፕሌን አሰራር እንዴት አያችኋት? ቆንጂት ማለት ነው። አሁን መለባበስ ትፈልጋለች። የኔ ግርጋዳ እንደዚህ ያስታውቅብሻል። እንደዚሁ ከላይ ጎነን ማለት እንደምትፈልጊ ያስታውቅብሻል። በቀይ አድርግሽ እስቲ። ልብስ ትፈልጋለች። ችግር አለባት። ልብስ ካለበሰች ያማረች አይመስላትም። በቃ ሽኛትም አሁን ልብስ ትፈልጋለች፣ ግን መናገር አይፈልጉም። ሽኛት በራሱ መናገር አትፈልግም እንጂ ልብስ ትፈልጋለች። ይሄኛው በራሱ አሁን ታችኛው ልብስ ይፈልጋል፣ ከስር ያለው ግን መናገር አይፈልግም። በጣም ጨዋ ናቸው፣ ብዙም ወሬ አይፈልጉ። አሁን ይሄንን የመሰለ ወይ ይሄማ ጨዋብቶን ያዋጣል። እኔ የፈለኩት አሁን ከስር ያለው ነው። ከስር ያለው ነው የፈለኩት። ምንም ምን ነው ሻው ተመለሽ። አልፈልግም። አንቺን ሳይሆን የምፈልገው እኔ አንቺን አይደለም የምፈልገው። ፍሮም ጋላሪ ምናምን ይላል። ይሄ እንዳለ ነው እና እስኪ ይሄንን ዝም ብለን ማለት ነው። ሌላ አፕሊኬሽን አለ፣ ኮፒ እናድርገው። ሶሪ የታለ? ነይ ምንም ምን እናንተ ለነስማማ ስለማንችል አሁን ትስተሃል ቴክስት ታስገባ። ቆይማ ስራ ላይ ነኝ። ትስተሃል አሁን አንተ ገብቷችኋል? ትስተሃል ወላ ማይስተሃል? ይስተሃል። ምክንያቱም አንግባባማ ችግራችን። እኔ ገና ብዙ መስራት የምፈልግ ብላቴናዋ ልጅ፣ እሱ ደግሞ አላሰራም ይላል፣ ጉብ ይላል እየዘለለ። ገብቷችኋል? ስለዚህ መውጣት አለበት። ሁለት ጊዜ ኮፒ ያደረኩትና ይኸው እናንተ እንዲወፍርልኝ ነው ሁለት ጊዜ ኮፒ ያደረኩት። ከዛ እዚህ ጋር የታለ ቅድም ያደረግነው ባክግራውንድ። የኔ ባክግራውንድ አሁን ጥቁርና ጥቁር እንዴት ተስማምቶ ያውቃል? የፈጣሪ ያለ ምክንያቱም ከአሁን በፊት አድርጌ ስለነበረ እምቢ አለ። የፈጣሪ ያለ በቃ ያው ምንም ነው። ያምራል። በቃ ታምፕሌኑ ያምራል።
ስለዚህ የዩቲዩብ ታምፕሌን እንደዛ አድርጋችሁ ሰርታችሁ ለጥፉ። ያምራል።